ሃይ ቤተሰብ አሁን ደግሞ ማሳያችሁ ስፌት ነው። የመጀመሪያዋን ስትሰፉት ትቋጥሩታላችሁ በደንብ አርጋችሁ ከዛ ከታች ወደ ላይ ነው የምትሰፉት ከሹሩባው ስር ከታች ከዛ ያያችሁት ፍላት ነው የሚሆነው። እዚህ ጋራ ደግሞ ስታጥፉት ማጠፊያው ላይ በጣም ጉብስ ስለሚል እሱ ጋራ በደንብ ማየት አለባችሁ። ወደ ውጭ ታሳልፉታላችሁ መርፌውን ከዛ ከላይ አሁን እንደዚህ ስትሰፉት ጥፋቱ ላይ ፍላት ነው የሚሆነው። እዩት አሁን እዚህ ጋር ያለችውን ትሪክ በደንብ አርጋችሁ ይዋት እንዴት አርጌ አጥፌ እንደምሰፋት አለበለዚያ ጉብ ነው የሚለው እንዲያርጋችሁ ካልሰፋችሁት። ቺኛውን ብቻ ትሪክ ካያችሁት በጣም ኢዚ ነው የሚሆነው እና ፍላት ነው የሚሆነው ከፊት ያለው ስትሰፉት። አሁን እዚህ ጋራ ደግሞ ከሹሩባውና ሹሩባው መሃል ጋፕ ካለ ዝም ብላችሁ ዊጉ ላይ ትወጉና ሽምቅቅ እንዳይል ማለት ነው። ከዛ እዛ ላይ ስትሰፉት ሽምቅቅ አይልም። አሁን እዚህ ጋራ ደግሞ ማሳያችሁ ምንድነው እንዲ ስትሰፉ ማለት ነው ስፔሻሊ ፍሪስ ከሆነ የመጨረሻው ሹሩባው ላይ ቶፖ ላይ ወስዳችሁ ትሰፉታላችሁ። ጋፕ ይኖረዋል መሃል ላይ ከዛ መሃሉ ላይ እየተመላለሳችሁ ብትሰፉ ዊጉን ላለመቁረጥ ማለት ነው። አሁን ከላይ እንደዚህ ያርጋችሁ ከሰፋችሁትና ከጨረሳችሁ መሃል ላይ እንደልባችሁ ውስጡን መስፋት ትችላላችሁ ማለት ነው። ይወላችሁ አሁን ላይ ወጥቼ ነው የሰፋሁት የመጨረሻው ላይ ማለት ነው መዝጊያው። ከዛ እዚህ ጋራ ይወላችሁ መርፌዋን ወደ ውጭ ታወጧትና ከዛ እዚህ ጋራ እንዴት አርጌ እንደምሰፋው ጀስት ተመልከቱት። ከዛ እዚህ ጋራ ስትደርሱ እንዲ ያረጋችሁ ተመላልሳችሁ እንደልባችሁ ተሰፍታላችሁ ውስጡን ማለት ነው። እና ምንም መቁረጥ የማያስፈልግም ዊጉን እንደምታዩት እንደፈለጋችሁ ሳትቆርጡት ተመላልሳችሁ መስፋት ትችላላችሁ። የመጨረሻውን ኦሬዲ ስለዘጋችሁት በሄር ባንድ አስይዟል የመጨረሻውን እንዳይረብሽኝ ስሰፋ እዚህ መሃሏን ከዛ እየተመላለሳችሁ ሰፍታላችሁ ማለት ነው። መቁረጥ አይጠበቅባችሁም ዊጉን። ከዛ ስትፈቱት እንደዚህ ይሆናል የሚያምር ይሆናል። ስፔሻሊ ለጀማሪዎች በእንደዚህ አይነት መልኩ መስፋት ትችላላችሁ። ቴንክ ዩ ባይ